ግን በተባለው ቀን ሳይሰቀል ቀረ። ምክንያቱም ይህ ሰው የሚያውቁት ብዙ ወዳጆቹ በዘመኑ የአሜሪካ ፕሬዝዳንት የነበሩት አንድሩ ጃክሰን ጋር ምህረትን ይማጸኑ ስለነበር ነው። ፕሬዝዳንቱም ከሞት እንዲተርፍ ምህረት እንዲደረግለት ያዛሉ። ይህ ሰው ምህረት ተደርጎልሃል ብለው ሲነግሩት በፕሬዝዳንቱ የተዘረጋለትን የምህረት ዘንግ አልቀበል አለ። ትልቅ አነጋጋሪ ነገር ሆነ። የአሜሪካ ከፍተኛው ፍርድ ቤት ዋና ዳኛ የሰውየው ምህረት አልሻም ማለት ፕሬዝዳንቱ የሰጡትን የምህረት ቃል እሳቤ በማድረግ የፍርድ ቤቱን ውሳኔ ገለጹ። ፍርድ ቤቱ በፕሬዝዳንቱ የተሰጠው ምህረት ተቀብሎ ይቅርታ ለመቀበል ሰው ካልመረጠ በግድ ተቀበል ሊለው እንደማይችልና በገዛ ፈቃድና በግል ምርጫ ላይ ተመሰረተ መሆኑን በማተት ምህረት የጸጋ ተግባር ነው፣ ካልቀበልም ካለ ፍርድ ቤቱ አስገድዶ ተቀበል ማለት ስልጣን የለውም በማለት በሞት እንዲቀጣ ይወስናል። ይህን እውነተኛ ታሪክ ስንሰማ እንዴት ሰው አእምሮውን ካልታመመ በስተቀር ከፕሬዝዳንት የተሰጠ ምህረት እምቢ ይላል ብለን እንጠይቃለን። ምናልባት ግን ሳናስተውል እኛም የሞት ፍርድ እንዲሰረዝልን ከእግዚአብሔር ዘንድ ትእዛዝ ወጥቶ በራሳችን ፈቃድ ከዘላለም ሞት ለመትረፍ በእስር ቤታችን የመጣውን የምህረት ቃል አልተቀበልን ይሆን? መጽሐፍ ቅዱስ በሮሜ 3:23 ሁሉ ኃጢአትን ሰርተዋልና እግዚአብሔርም ክብር ጎድሏቸዋል ይላል። በሌላም ስፍራ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይለናል። በሕዝቅኤል 18 እነሆ ነፍሳት ሁሉ የኔ ናቸው፣ የአባት ነፍስ የኔ እንደሆነች ደግሞ የልጅ ነፍስ የኔ ናት፣ ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። እነዚህንና መሰል የመጽሐፍ ቅዱስ ቃሎች ስናነብ የምስራች ድምጽ ይናፍቀናል። መልካም ዜና አለ ወይ ብለን ልንጠይቅ እንችላለን። አዎ መልካም ዜና አለ። ኢሳይያስ 55:6 እና 7 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። ወዳጆቼ ቃሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና ይለናል። ምንም እንኳ የሞት ፍርድ ያስበየነበት ወንጀል ቢሰራም ጆርጅ ዊልሰን የሞተው በወንጀሉ ሳይሆን የተሰጠው ምህረት አልቀበል በማለቱ ነው። ኢየሱስ ክርስቶስ በመተካችን ስለኔና ስለናንተ ሞቶ ይቅርታው እንድንቀበል ጥሪ ቢያደርግልንም እንደ ጆርጅ ዊልሰን ምህረትን አክፋፍተን እምቢ ብንል ፍጻሜያችን የዘላለም ሞት ነው። ወገኖቼ የአሜሪካው ፕሬዝዳንት ምህረት ለመስጠት የከፈሉት ነገር የለም። የመጣላቸው ወረቀት ላይ ምህረት አድርጌያለሁ ብለው መፈረም ብቻ ነበር። እግዚአብሔር ግን እኔና እናንተን ይቅር ለማለት ብቸኛ ልጁን ኢየሱስን አስከፍሎታል። ገና ኃጢአተኞች ሳለን ክርስቶስ ኢየሱስ ለኛ ሞተ። ዛሬም የምህረቱ ደጅ አልተዘጋም። ምህረትን እንቀበል፣ እንመለስ፣ እጅ እንስጥ፣ ሕይወታችንን ለኢየሱስ እናስማርክ። ጉዳዩ የሥጋ ሞት አይደለም፣ የዘላለም ሞት እንጂ። ኢየሱስ ይወድሃል፣ ኢየሱስ ይወድሻል። የእግዚአብሔርን የምህረት ዘንግ እንጨብጥ፣ ምህረት እንቀበል፣ ሕይወታችንን በኢየሱስ ጌትነት ስር እናስገዛ። መስፍን ሙሉጌታ ነኝ። ጤና ይስጥልኝ። የምህረቱ መገለጫ ምልክቱ የማይለምሻን ያለው በእውነቱ አልተቆለፈም ይቅርታ ደጁ ዛሬም ይራራል ለመነ በልጁ የምህረቱ መገለጫ ምልክቱ የማይለምሻን ያለው በእውነቱ አልተቆለፈም ይቅርታ ደጁ ዛሬም ይራራል ለመነ